ትረጋጋለች አናቱ ተፈለጠች በኋላ ማለት ነው የተቆረጠ ብልት ተቀጠለ እንግዲህ አሁን ቤት ተነስተናል ልንሄድ ነው ወደ ሆስፒታል ሊሄዱ ነው አክቹሊ እነሱ ነው እናንተም ልትሄዱ ዩቲዩብ ጀምረናል እሺ ሰላም እንዴት ናችሁ ዛሬ ሰብሰብ አንድ ሰንት የሆኑ ቪዲዮዎች ይዘናል ዩቲዩብ ጀምረናል ይገርማችኋል ተመልካቾቻችን በነገራችን ላይ የመጀመሪያ ቪዲዮአችን ነው የመጀመሪያ ቪዲዮአችን ነው የዩናይትድ እና አርሰናልን ጨዋታ በሚገባ ወቅጠናቸዋል ነው ማለት ወቅጠናቸዋል። እስቲ ወደ ኳስ ከመጣን የኛው ቪዲዮ የሚያናደደኝ ነገር ምን መሰላችሁ? እግዚአብሔር ኢላስ በነገራችን ላይ እውነት እንቅጭን የሚያወራ ብቸኛ ሰው እኔ በጣም የሚመቸኝ በጣም ከአርሰናል ደጋፊዎች ኢላስ እስቲ ምን እንደሚል እንስማ። የጎሎቹ ማማር የኛ ጎሎች መግማማት ወንጎ የተከሰከሰ ጎል ገባ ያሲ ሌላ ደግሞ በጣም ያናደደኝ ነገር ምን መሰላችሁ? እግዚአብሔር የጎሎቹ ማማር የኛ ጎሎች መግማማት ብቻ ወንጎ የተከሰከሰ ጎል ገባ ኢላ ይመች ያው ስለተሸነፋችሁ ግን ያው ቱ ብቻ በዛ ላይ ደግሞ አንድ የአርሰናል ደጋፊ ቲክቶክ ላይ ጆሮውን ቆርጧል ባይ ዘ ዌይ እና ለመሰላችሁ ኳስ እኔ አሁን ለምሳሌ ፐርሰናሊ ረጅም ዓመት ኳስ አይቻለሁ ኳስ በጣም ነው የምወደው ምናምን ግን ከመስመሩም ሲያልፍ ያስጠላል በነገራችን ላይ ቤቲንግ ከመጣ በኋላ ክለቡ ይሸነፋል ብሎ የሚመድብም ሰው እንዳለ ኦፍ ኮርስ እንደዛ ነው መሆን ያለበት ይሄ ልጅ ያው ብዙም ስለዚህ እንትን ባንል አሪፍ ነው ይሄን ያልፈርዘር ባይኬድበት ነገሩ አሪፍ ነው በነገራችን ላይ እንደሚያስቀጣ ተቀድሽ ራስን መጉዳት ኦፍ ኮርስ በወንጀልም ሲቀጥልና ይሄን እንዝለለው በቃ መጥፎ ነው ብለን እንዝለለው እንደ እንትን ብላችሁ ጠይታ አዘጋጁለት የቀበልነው ሚካኤል የሐዋሳው ገብሬ መከራ ገጨኝና አንተ ገጣሚ ጥቁር አንበሳ ላይ አስገብቶ ከጎሉ ተጫዋቹ ከጎሉ እንትን በረኛው ኤዲተር የቀበልነው ሚካኤል የሐዋሳው ገብርኤል እንቀጥላለን ወደ ቪዲዮአችን እኔ ለመናገር ሁስኒን በጣም ነው የምወደው ሁስኒ ይመቸናል እኔ ማለት እንደ አቀጣጣይ ደጋፊ አርሰናል አንድ ነገር ብቻ ነው ያለው ራሱ የሚያምርበት ሰው አርሰናል አንድ ነገር ብቻ ነው ያለው እሱ አረባክ እውነተኛ ደጋፊ ብቻ ነው ያለው አርሰናል እውነተኛ ደጋፊ ነው ያለው በቃ ሌላውን ተውት ሌላው ነገር ግን ጎስ ወደ ሌላው በጣም ነው ቦታ እሰዛለሁ በዛ እሳት ውስጥ ሆነ ሞትን ስትምን ሞት እንደ ሰማይ ይበቅላል በዛ ጣም ውስጥ ሆነ መኖር ስትመኝ ደግሞ ሞት እንደ ነፋስ ይሸዋል ቀናለት በዛ ስፍራ ውስጥ ሆነ አንድ ነገር ታስታውሳለህ በሚለው ሙሴ ሰለሞን ሽምግልና ልኳል ለእናንተ ክብርኛ ነው የሚያውቃል ያብቃችሁ ለዚህ ክብር ያብቃችሁ እውነት ከመቀበል የተነስቼ በዚህ አጋጣሚ ሙሴ ኮንግራ ደስ ብሎናል ወንድማችን
እንግዲህ አሁን ቤት ተነስተናል ልንሄድ ነው ወደ ሽምግልና ሊሄዱ ነው አክቹሊ እነሱ ነው ያው ሊሄዱ ነው በሚሄዱት እንግዲህ ሽማግሌዎች ጓደኞቼም እንግዲህ በሙሉ አሉ እንግዲህ እንደምትመለከቱት እስኪ ያው እሺ እንባላለን ብዬ ተስፋ አደርጋለሁ ያው እሺ መባል ያለብኝ ምክንያቱም ህይወት ነው ይዘነው መንጋባን ሰማም ይላል ሌሎችም ተጭነዋል እንደ ባህላችን መሰረት ጋቢ እናለብሳለን እንግዲህ እናትና አባቷን እንግዲህ እንኳን ደስ አላችሁ በድጋሚ እንኳን ደስ አለን ያ ደስ ብሎናል በጣም አሁን ወደ አዶናይ ቪዲዮ እንዴ እስቲ አንተ ቀጥሉ የሚለበስ የባህላዊ ጋቢ ማዘጋጃል አሁን ቀጥሎ እሱን እናለብሳለን ማለት ነው ሽምግልናው ተቀብለዋል በጣም ደስ ይላል አሁን ደግሞ አሳያችኋለሁ ምን ይባላል ለስ ይባላል ና ሽምግልናው እያበደ ነበረ እንዳያችሁት ሽምግልናውን እሺ ብሏል ባንኖርበትም ባንበላባተታ የሰው ልጅ ወደሰውን የሚገዛው ሰርጉ ላይ ያለን በነገራችን ላይ ካርድ ተልኮልኝ እኔ ባይዘዌ ማለት ነው ሰርግ ጥሩኝ ይወዳለው በጣም አንደኛ አስቀዋጭ ማለት ነው ሞኒላ አለ ቀጣይ ቪዲዮ አሳያችኋለሁ በጣም ሞኖ ባንዲዮንኩኝ ሰው ስለሆንኩኝ ማለት ነው ጥሯት ሰርግ ጥሯት እኔ እንኳን መስበር ወዳለሁ ሙሉ ካርቶን ሙሉ አይ እንደዚህ እየቆረጥኩ ነገራችን ሰው ባለው ነው ብቻ ሰው ባለው ነው በሚለው እንያዘውና ትዳራችሁን እንግዲህ መልካም ጋብቻ ይለናል መልካም ጋብቻ ቤኪ ትላለህ አረገዝሽ ነው አይ ሲጀምር አዎ የመጀመሪያ ማርገዝ ነው ፕሬግናንሲ ቴስት አንድ ሰው እንዳይገርግብሳ አባቷን ታድላ ጉርድ ፎቶ ሁላ አብረን ነው የምንነሳው በየ እንዲቻላል እንዴ ማለት አሁን ነው እኔ አላቅም እኔ ፎቶ ቤት ከገባሁኝ ረጅም አመት ነው ነው አረብ ጉርድ ፎቶ እንዴት አርጎ ነው ወጥቶ ደሞ ስታምር እንደዚህ አስፈጥሩ ለና ጨበጭብላት ነው አማጣ ሊያስመጣት ነው አመጭ ይያል ያጨብጭብላት እንዴት ያለ ነገር እኔ ዋሰው ክርስቶስ ያማጣች ይላል የሆነ ነገር ወርውሬ ይነፋቸዋለሁ አልችልም እኔ የሆነ ጭንቀት ውስጥ ሆኜ ሌሎች ሳውንዶችን አክሰፕት የማድረግ እንትኔ በጣም ዝቅተኛ ነው ከዛ እየነዳ ነው ይዟት ሄዶ ቤት ምጥ ላይ ታመጣና ከዛ ትጓጓላለች እንዴ ወይ ፋታ ይሰጣል ይሄ ላይክ ሁሌም ይሄ ምንድነው የሚባለው ጭንቀት ኮንቲኒየስሊ አይደለም ግን ኮንቲኒየስሊ ባይሆን አንተ you know you have the experience ከዛ የባዲ ምጥ ብለናል የባዲ ከዛ ያሳያ እንዴ ደሞ እንደምትወጣ ያሳያችሁ ለምን ነው ለይደረ ከርጻለ እንዴ ይኛል እስቲ ያሳያችሁ እንደዚህ ባዲ ቻን ባዲ ነች አረንዴ ቻስከበት አፈጻጸሙ እንዴት ነው?
ባለንበት ሁኔታ ወለደች ደስ ብሎናል። ቤኪ 4 ኪሎ በጣም ደስ ብሎናል። እግዚአብሔር ልጃችሁን ያሳድግላችሁ። ሴቶችን የሚያረጋጉ 6 ነገሮች። እንግዲህ ሴቶችን የሚያረጋጉ ይሄ አድቫይስ ለወንድ ነው። በነገራችን ላይ አንቺ ብትችልኝ ደስ ይለኛል። እኔ ብቻ በክርክር ወይም በጭቅጭቅ ሰዓት ላይ ንዴቷ እንዲበርድላትና እንድትረጋጋ ለማድረግ የሚረዱ 6 ነገሮች እነግርሃለሁ። እነዚህን ተጠቀማቸው። የመጀመሪያው ተረጋጊ። ሊያስገድለን ነው የመከረን አይደል? እሺ ተረጋጊ። ሁለተኛው በጣም አታካብጂ። ሶስተኛው የወር እንግዳሽ መጣ እንዴ? አራተኛው ኤክስ ብትሆን እኮ እንዲያትልም ነበር። አምስተኛ ችግሩ ካንቺ ሳይሆን አይቀርም። ስድስተኛውና የመጨረሻው የድራማ ንግስት አትሁኚ። እነዚህ 6 ነገሮች ካልካት ባንዴ ነው እርግጥ የምትለው። በጣም ትረጋጋለች። አናትን ከፈለጠች በኋላ ማለት ነው። ምላሷ እንዳቆርጥ ማዘር ካንተ ፊት የኔ ቅዳ አምሮም ፖስቹ ማሪ ፖስቹ ነነስተው አው ለመፍረድ የሚድመች ፖስቹ ነነስተው ከኔ ፊት የሚያመርክት ካለች ታዲያ ለምንድን ነው ቆማች ወለሽ ቀራሽው? እናት ምን ነው ህይወትሽን ማቀየርበት ምን ይሰራል ተቀምጦ? ፖስቹ ግን ተመሽቶኝ ፖስቹ እናንተ የጀግና ልጆች ኢትዮጵያውያን፣ ዛሬ ነው ቀኑ የፊሊ የመጨረሻው በቃሽ የምንልበት ቀን። ከሀገር ውስጥ ወጥታ እንዳትታከም በአንድ ዶክተር መከልከል ምክንያት ከ5-6 ወር በላይ ድምፅ ስንሆናት ቆይተን ነበር። በዛ መሃል ተፈቀደ። በዛች 4-5 ወር መሃል ግን በሕክምና ምክንያት ከ2 ሚሊዮን በላይ አውጥታለች። ባይ ዘ ወይ በ4-5 ወር ውስጥ 2 ሚሊዮን ብር በላይ አውጥታለች። ባይ ዘ ወይ የምታሳልፈውን ህመም እንደምሳሌ ባስረዳችሁ ምንድነው የሆንሽው? አሁን 7 ዓመት መንግስትና ኢንዶሜትሪዮሲስ የሚባል ሴቶችን የሚያጠቃ ማህፀን አካባቢ ተነስቶ ወደ ሌሎች ኦርጋኖች የሚሰራጭ ህመም ያለኝ በዋናነት ባውሌን እንደሚባለው አንጀቴን በጣም አጥቅቶታል። በዛ ምክንያት እንደ ኖርማል ሰውም ሽንት ቤት መጠቀም አልችልም። በዚህ በኩል ባጎቶልኝ በዚህ በኩል ነው የምጸዳዳው። ይሄንን ፔን ኤሊቬት የሚያደርግ ኢንዶሜትሪዮሲሱ ሪሙቭ የሚያደርግላት ሰርጀሪ ያስፈልጋል። ብር እየተሰባሰበ ነው። ሶ እዚህ ጋር አካውንት ላስቀምጥላችሁና ሁላችንም የአቅማችንን እናዋጣላት። ከዛ አስቡት በቃ ተሽሏት ቴንኪዩ ምናምን ብላ ደስተኛ ሆና ከዚህ ፔን ወጣ ቪዲዮ ስትሰራልን አስቧትና ፕሊዝ ይሄንን ቪዲዮ ኮፒ ሊንክ ሪፖስት ዩ ኖ ዋት ቱ ዱ። እግዚአብሔር ይርዳሽ። እኔ መድኃኒዓለም ይርዳሽ። የማህፀን በሽታ በጣም ውስጥ መጥፎ ነገር ነው እኔ እንደምረዳውና እግዚአብሔር ይርዳሽ። እመቤቴ ትርዳሽ። እመቤቴ ጥላ ከለላ ትሁንሽ። ጊዮርጊስ አባቴ ይርዳሽ። እኔ ሌላ ምንም ምለው ነገር የለኝም። እንርዳት እቺን ሴት አትሊስት ገንዘብ መስጠት ባንችል ራሱ መልካም ኮሜንት ጥሩ ነው። መልካም ኮሜንት ብንሰጣት ለዚች ልጅ። ሲቀጥል ደግሞ ሳይኮሎጂካሊ መርዳት ምንችል እቺ ልጅ ቪዲዮቿን ሪፖስት በማድረግ ራሱ እሷን ፎሎ በማድረግ ራሱ መርዳት እንችላለንና መቤቴ እግዚአብሔር ይርዳሽ ነው ምንለው። በነገራችን ላይ ስንት ወደ 200,000 ፎሎወር አላት። 200,000 የሚሆን ፎሎወር አላት። ገና ልጅ ነች። 20 ቤት ውስጥ ነች። 20 ቤት ውስጥ እንደሆነች ገና ብዙ ተስፋ አላት። 200,000 የሚሆን ፎሎወር አላት። 188,000 አካባቢ። አንድ ቪዲዮ ቲክቶክ ላይ ወደ 1 ሚሊዮን ምናምን ይታያል። ከ1 ሚሊዮን ሰው የሆነ ያክሉ ቢያንስ 200,000 ሰው 50 ብር ማለት 50 ብር ትራንስፈር ብናደርግላት ወደ 10 ሚሊዮን ብር አካባቢ ይመጣል። 50 ብር ማለት ነው። እና በቻላችሁት 50 ብር በጣም እንትን ነው። እና ይሄን ያክል ላይቭ ገብታ ምናምን ማለት የለባትም ልጅቷ። የሆነች ነገር ከሆነች በኋላ ስቶሪ አድርገን ሪፕ ከማለት አሁን ድና ደግሞ እንኳን ደስ አለሽ ብለን ስቶሪ ማድረግ ነው እኛ የምንፈልገው። እንግዲህ ፈጣሪ ይርዳሽ። እንኳን እመቤት ይረዳችሽ ለማለት ያብቃል። እንደዛ ነው። ወደ ቀጣይ ቪዲዮዎች። ሰላም የሀገሬ ልጆች እንዴት ናችሁ? ሰላም ለናችሁ። አሁን ያለው ካናዳ ነው። እንግዲህ ካናዳ እጁ ራሱ ይገባል። በረዶ ነው።
እና እንዴት ሀስል እያደረግን እንደምንኖር ሀገር ቤት ካናዳ ሰዎች ማሳየት ነው። ሀስል ያደርጋሉ ሰዎች ብዙ ጊዜ በዱቄት ነው እዚህ ካናዳ ላይ ዶላር ካናዳ ላይ ካናዳ ነው ካናዳ ነው ካናዳ በረዶ ነው ከሰማይ የሚዘንበው ዶላር አይዘንብም። ወንድሜ ዶላር በእናትሽ ያስብሻል አልተጎድቶ ብርዱ በእናትህ እንዲህ ራሱ እንዲህ ላይ ያደረገው ራሱ ብርድ ነው። ቅዝቃዜ መጥፎ ነው፣ ከባድ ነው። የተቆረጠ ብልት ተቀጠለ። እሺ ተቀጠለ ተቆርጦ ይቻላል እንዴ? በኢትዮጵያ ለመጀመሪያ ጊዜ የተቆረጠ ብልትን መልሶ የመቀጠል ቀዶ ጥገና በስኬት ተጠናቋል። ነገሩ የሆነው አንድ ወጣት ላይ ሲሆን ብልቱ ሙሉ በሙሉ ተቆርጦ ከተለየ ከ9 ሰዓታት በኋላ ነበር ሆስፒታል የደረሰው። ደም ሳይደርሰው የቆየበት አጠቃላይ ጊዜ ብዙ ሰዓት ቢሆንም ዶክተሮቹ ተስፋ ሳይቆርጡ ወደ ስራ ገቡ። በማይክሮሰርጀሪ ዘዴ በ10 እጥፍ የሚያጎላ ማይክሮስኮፕ በመጠቀም ለ6 ተከታታይ ሰዓታት የፈጀ ጥንቃቄ የተሞላበት ስራ ተሰርቷል። የሚያስገርመው ቀዶ ጥገናው የተከናወነው የሰው ጸጉር ግማሽ ያህል ስፋት ባለው እጅግ ስስ ክር ነው። በሂደቱም 3 ሚሜ የማይሞሉ የደም ስሮችና 1 ሚሜ ብቻ የሆኑ የነርቭ ዘርፎች በጥንቃቄ ተቀጥለዋል። ይህንን ታሪካዊ ስራ የመሩት ዶክተር አብዱረዛቅ አሊ መሐመድ ሲሆኑ ከጽዳት ሰራተኛ እስከ ረዳት ሐኪሞች ድረስ ያለው ሙሉ የቡድን አባል በክብር ተጠቅሷል። ይህም የቡድን ስራ ውጤት መሆኑን አሳይቷል። ስለ ቀዶ ጥገናው ያላችሁን አስተያየት ጻፉልኝ። መልካም ጊዜ በእንድማችን ስራውን እናደንቃለን። ያሉበትን ደረጃ አዋይ እሱ የሚደነቅ ነገር ሆኖ ሳለ ኮሜንት እናንብብ። አንድ ኮሜንት እናንብብ። ስላሳቀኝ የናቲ ማን ዘፈን ይቆማሉ? ትቀልዳለህ? ወድሻለሁ። ፒኦቪ ፖይንት ኦፍ ማይ ቪው። እሺ ወድሻለሁ ግን ባለ ጊዜ አይደለሁም ሚ ባባይ ተነነች ዲስአፒሪንግ ቡም ሻካላካ ሃላል ሰላቢ ነው የምትሆነው። ሃላል ሆነ እንዲሻላል ሃላል እኔ የለውበትም ከዚህ ውስጥ እኔ ከደሙ ንጹህ ነኝ። ምንም ነገር አላውቅም። ምንድነው ሊፕሲንክ ነው ሞኖ ታውቃለሽ? ከዚህ በፊት ነው በኋላ ያሉትን ቪዲዮዎቹን አይቼለታለሁና ይሄን ቪዲዮ ተሽዋል አላየሁትም። ጀግና ጄ ውሃ ነው ማጨብጨብ አይችልም። ጀግና እውነት በጣም ጎበዝ። ሰፖርት ፎሎ አርጉት። ኧረ ጎበዝ ያበደ ነው። ማርያምን በጣም ያበደ ነው። ጽድት ያለ ክርስቶስን ጽድት ያለ ነው በጣም። እኔ እንዲህ እንትን ማለት የሚችሉ ሰዎችን አፕሪሺየት እናድርግ እንዴ። ኧረ ምንድነው እንዴ? ፎሎ አርጉት እየገባችሁ። እሺ ዳይ ዛሬ ቪዲዮአችን ይሄን ይመስል ነበረ። ሰብስክራይብ ቻናላችንን ሰብስክራይብ እያደረጋችሁ